ባዘን ባለፉት ስንት ደስታየን ስንታየን መከራ። ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች ሰላማችሁ ይብዛ ያልን ዛሬ ወዳጠናከርናቸው መረጃዎች እንሸጋገራለን። ሁላችንም እንደምታውቁት የሚዲያው ድምቀት ናት ሉላ ገዙ። ሉላ ገዙ ኢቢኤስ ቴሌቪዥን ከተቀላቀለች በኋላ እጅግ በጣም በሚያስገርም ፍጥነት ኢቢኤስ ቴሌቪዥን እጅግ እያደገና እንዲያውም ደግሞ ብዙ ተመልካቾችን እያፈራ እንደሆነ የቅርብ ቁጥር አሃዞች በደንብ አድርገው ይገልጣሉ። ታዲያ ይህች ድንቅ አርቲስት ወይም ደግሞ ጋዜጠኛ እንዲያውም ደግሞ ሞዴል ሁለገብ አርቲስት የሆነችው ሉላ ገዙ ዛሬ በሚያስደነግጥ ሁኔታ ከኢቢኤስ ቴሌቪዥን ጋር ለመለያየት ጫፍ ላይ መሆኗን መረጃዎች እየጠቆሙ ይገኛሉ። ታዲያ ከዚህ ጋር የተገናኘ አዳዲስ ነገሮችን በደንብ አድርገን እናስደምጣችኋለን። እናንተም ደግሞ ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እያደረጋችሁ በመጀመር ከኛ ጋር አጋርነታችሁን እንድታሳዩ በታላቅ ትህትና እናሳስባለን። ብዙ ጊዜ ኢቢኤስ ቴሌቪዥን በሰራተኞቹ ላይ ይጨክናል ተብሎ የሚወራው እውነት ሳይሆን አይቀርም የተባለለት ይህ ዛሬ አዲስ እየወጣ ያለው መረጃ በሚያሳዝን ሁኔታ ከቅርብ ጊዜያት በፊትም ዮናስን ከኢቢኤስ ቴሌቪዥን ጋዜጠኝነት ካሰናበቱ በኋላ መቅደስን ደግሞ ወደ አባይ ቲቪ ሸኝተው በዚህን ሰዓት እጅግ በጣም በሚያስመካ ሁኔታ ከሉላ ገዙ ጋር በጥብቅ ቁርኝት የነበረው ኢቢኤስ ቴሌቪዥን ዛሬ ደግሞ በሚያስገርም ሁኔታ ከሌላኛይቷ ፈርጥ ከሉላ ገዙ ጋር ሊለያይ ከጫፍ መድረሱን መረጃዎች እየጠቆሙ ይገኛሉ። በእርግጥም ኢቢኤስ ቴሌቪዥን ላይ የሚሰሩ ሰራተኞች ወደ ህዝብ ልብ እጅግ የመግባት ቻንሳቸው ከፍ ያለና ከህዝብም ጋር የመገናኘት አቅማቸው ወደር የለው እንደሆነ ሁላችንም የምናውቀው ጉዳይ ነው። ምክንያቱም ኢቢኤስ ቴሌቪዥን ከኢትዮጵያውያን ጋር የሚስማሙ ብዙ መልካምና ደጋግ ፕሮግራሞችን በማድረግ እንዲያውም ደግሞ በማዝናናቱም ረገድ ከሌሎቹ በተለየ በአንደኝነት ደረጃ በኢትዮጵያውያን ልብ ውስጥ እንደሚገመት ሁላችንም የምናውቀው ጉዳይ ነው። ታዲያም ይህ ድንቅ ቴሌቪዥን ጣቢያም በሚያስገርም ሁኔታ ብዙ አርቲስቶችን ከአርቲስትነት ወደ ጋዜጠኝነት ይለወጠም፣ ከጋዜጠኝነት ደግሞ ፕሮግራም መሪነት ውስጥ ያሸጋገረም በኢትዮጵያ ቴሌቪዥን ታሪክ ብዙ ትዝታዎችን ያቀፈ የቴሌቪዥን ጣቢያ ነው። እናንተ እንደምታስታውሱት ነጻነት ወርቅነን ከዚህ በፊትም ከዚህ በህይወት ያለፉትን አስፋው መሸሻን ሌሎችንም ደጋግ ኢትዮጵያውያንን በደንብ አድርገን ያየናቸው ያስተዋልናቸው ውስጣቸው ያለውን ችሎታም ደግሞ በደንብ አድርገን ያረጋግጥነው በኢቢኤስ ቴሌቪዥን ስራ መስራት ከጀመሩ በኋላ እንደሆነ ሁላችንም የምናውቀው ሀቅና ግልጽ የሆነ ጉዳይ ነው። ታዲያም በእነርሱ እየተዝናናን የእነርሱን እያየን ኢትዮጵያዊነታችንን ወደን ኖርናል ይላሉ ከኢትዮጵያ ውጭም ያሉ ዲያስፖራዎችም ጭምር። በሚያስገርም ሁኔታ እሁድን በኢቢኤስ ቅዳሜ ደግሞ ከኛ ጋር የዋሉ ፕሮግራሞችን የማይከታተል ዲያስፖራ ቁጥሩ እጅግ በጣም ጥቂት ነው። ለምን በዚህን ያህል ሰዓታችሁን ታቃጥላለች ተብለው ሲጠየቁም ኢቢኤስ ቴሌቪዥን ስንመለከት ቀጥታ ኢትዮጵያን የምንመለከት ያህል ይሰማናል ይላሉ ዲያስፖራ ማህበረሰቡም። ታዲያም ከኢትዮጵያም አልፎ በብዙሃኑ ዘንድ በዚህ አይነት መልኩ ልብ ውስጥ ሰርጾ የገባው የኢቢኤስ ቴሌቪዥን በሰራተኛ አያያዝ ላይ አንዳንድ ጥያቄዎች ከሰሞኑ ይቀርብበት እንደነበርም እንዲያውም ደግሞ በማስረጃ አንዳንዱ እያቀረበም የሰራተኞችን መፈትለክ አንዳንዱ የራሱን የሚዲያ ተቋም እየያዘ መውጣትን እንደ ምክንያት አድርገው ያስቀምጣሉ። በእርግጥም በዚህ ዘመን ሰራተኛን አቆይቶ ቤት ውስጥ ማቆየትና ውጪ ከሚታዩ ጥቅሞች አንፃር ሰዎችን ቤት ውስጥ ማስቀመጡ ከባድ እንደሆነም አሁን በኢትዮጵያ ውስጥ ያሉ የሚዲያ ተቋማት ባለቤቶችና የማኔጅመንት አባላት ይናገራሉ። ምክንያት ብሎ ደግሞ ሲጠቅሱም በዚህ ሰዓት እኛ ስናደርግ የነበረውን እያንዳንዱ የፕሮግራም አቅማችንን በራሳቸው የዩቲዩብ ቻናል ከፍተው ማድረግ ይችላሉ። እንዲያውም ደግሞ የገንዘብን አቅጣጫ የሚያገኙበትን መንገድ መርሁንም ከቴሌቪዥናችን በደንብ አድርገው ይማራሉ። ከዛ በኋላ የራሳቸውን ፕሮግራም ወደ ማዘጋጀት እንጂ ጣቢያውን በደንብ አድርገው አያስቡም። ይህ ደግሞ ብዙ ጊዜ ከጋዜጠኞቻችን ጋር የሚያጣላን ጉዳይ ነው ይላሉ የቴሌቪዥን ባለቤቶችም። በእርግጥም ከዚህ በፊት በነበሩ ሁኔታዎች እጅግ በጣም ማህበራዊ ሚዲያ ላይ ዘልቆ ለመግባትና በደንብ አድርገው ተጽዕኖ ለመፍጠር ከባድ እንደነበርም ይናገራሉ። አሁን ግን የቲክቶክ ፕላትፎርም ከመጣ በኋላ በእርግጠኝነት ጥቂት ሰዓታት ውስጥ ሰዎች በዩቲዩብም በቲክቶክም በፌስቡክም በተለያዩ ማህበራዊ ሚዲያዎች ላይ ተጽዕኖ የመፍጠር አቅማቸው እጅግ ከፍ ያለና እየጎላ እንደመጣም በደንብ አድርገው ባለሙያዎች ይናገራሉ።
ታዲያ ይህንን አድቫንቴጅ ተጠቅመው ብዙ አርቲስቶችና በሚዲያ ውስጥ ያሉት ጋዜጠኞች ከቴሌቪዥን ጣቢያው እየለቀቁ የራሳቸውን ፖድካስትና አንዳንድ ፕሮግራሞችን እያዘጋጁ ሚዲያው ላይ እየመጡ እንደሆነ መረጃዎች ይጠቁማሉ። ለዚህም ነው በኢትዮጵያ ውስጥ ያሉ አርቲስቶች አንዳንድ ታዋቂ ሰዎች የራሳቸውን ፕሮግራም ፖድካስት እንዲያውም ደግሞ ከእኔ ጋር የቆዩ አይነት ፕሮግራሞችን ዶክሜንተሪ ዝግጅቶችን በራሳቸው ቤት ውስጥ እያዘጋጁ የሚያቀርቡበት ምክንያት በዚህን ሰዓት ወደ ህዝብ ለመድረስ መረጃዎችንም ደግሞ ለማካፈል ከወትሮ ይልቅ በጣም የተመቸው ዘመንና ጊዜ ይህ እንደሆነም በደንብ አድርገው ስለሚረዱ ነው። ታዲያም ኢቢኤስ ቴሌቪዥንም ይህ አይነት ፈተና የገጠመው ይመስላል። ከቅርብ ጊዜያትን በፊት ምንም አይነት መረጃ ሳይታወቅ ከኢቢኤስ ቴሌቪዥን የለቀቀው ጋዜጠኛ ዮናስ የተደረሰ ምን ላይ ነው? የእርሱን አቅጣጫ ሳናቅ ደግሞ አሁን በሚያስደነግጥ ሁኔታ የኢቢኤስ ቴሌቪዥን ፈርጥ የሆነችው እንዲያውም ደግሞ ቴሌቪዥኑን ስናስታውስ እርሷን የምናስታውሳት ድንቋ አርቲስት በብዙዎች ልብ ውስጥ በደንብ በበጎነት የገባችው ሉላ ገዙም ይህ ዕጣ ፈንታ የገጠማት ይመስላል። በእርግጥም የእርሷም አንዳንድ የመልቀቅ ሐሳቦቿንና ከዚህ ቴሌቪዥን ጣቢያ የመለያየት እቅዶቿን ብዙ ሰዎች ከብዙ ነገር ጋር ያገናኛሉ። አንዳንዱ የራሷን ፖድካስት ጀምራ ስራዋን ለማስቀጠል እንዲያውም ደግሞ ያላትን ታዋቂነትና ዝናን በመጠቀም አንዳንድ ሌሎች ስራዎችን እየሰራች ከሚዲያው ራሷን ለማራቅ ፈልጋለች የሚሉ ሰዎችም ይኖራሉ። በእርግጥም እናንተው እንደምታውቁት በሉላ ገዙ የሚሰሩ ቪዲዮዎች ቀላል አይደሉም። ቀኑን ሙሉ በኢቢኤስ ቴሌቪዥንም ሆነ ከኢቢኤስ ቴሌቪዥን ውጭ ባሉ ቻናሎች ስሟ የተጠቀሰ እጅግ በጣም ብዙ ቪዲዮዎች፣ ብዙ መረጃዎች ይሰራጫሉ። እርሷም ደግሞ ከዚህ ጉዳይ ለማረፍ አንዳንድ ነገሮችን ብቻዋንና በምትሰራቸው ስራዎችም ከሚዲያ ራቅ ብላ ከልጆቿ ጋር ጊዜ ለማሳለፍ ወስናለች ብለው ይናገራሉ። አይ አንዳንዱ ሰዎች ደግሞ በእርግጥም እንደዚህ አይደለም፣ ሉላ ገዙ ያሰበችው የራሷን ቻናል ከፍታም ፖድካስት እያዘጋጀች ደስ የሚል ቆይታን ከህዝቧ ጋር ለማጣጣም ወስናለች የሚሉ ሰዎችም ደግሞ የራሳቸውን ሐሳብ ያስቀምጣሉ። በእርግጥ ከዚህ ጋር ተያይዞ የኢቢኤስ ቴሌቪዥን በይፋዊ ኦፊሻል ገጹ ይህ እንደዚህ ነው የሚል አይነት ሐሳቦችን ባያስቀምጥም ነገሮች ግን ከጫፍ እየደረሱ እንዳሉ ውስጥ ያሉ ሰዎች ሐሳባቸውን በደንብ አድርገው ይገልጣሉ። ታዲያ ይህ ጉዳይ እጅግ አሳሳቢም ከመሆኑም በላይ የቴሌቪዥኑን ተደማጭነትና እጅግ በጣም ጉብዝና በሰዎች ልብ ውስጥ የመግባቱን ጥልቀት ይቀንሷል የሚል ብዙዎች ዘንድ ያለ ስጋት አለ። ታዲያ ከዚህ ጋር የተገናኙ አዳዲስ ነገሮች ሲሆኑ እኛም እናንተን ልናሳውቅ የተዘጋጀን ሲሆን እናንተ ግን በዚህ አይነት ሐሳብ ውስጥ የሉላን ውሳኔ በምን አይነት መልኩ እንደምትመለከቱ በኮሜንት ሴክሽን ላይ ሐሳባችሁንም ደግሞ እንድታስቀምጡልን በታላቅ ትህትና እንደ ሚዲያችን እናሳስባለን። ቀጥሎ ምን አዲስ ነገር ይፈጠራል፣ እንዴትስ ይሆናል የሚለውን እኛ እንደ ሚዲያ እየተከታተልን ለእናንተ ለማሳወቅ ዝግጁ መሆናችን በዚያው አጋጣሚ እያሳስብን ከዚህ በኋላ ላሉት ነገሮች ደግሞ ሁላችንም ምን ይፈጠራል የሚለውን የምንጠብቅ ይሆናል። ይህ ዋርካ ሚዲያ ሲሆን ሁልጊዜ አዳዲስና ትኩስ መረጃዎችን ለእናንተ ለማቅረብ የምንተጋ መሆናችንን እየገለጽን ሰብስክራይብ ማድረጋችሁን፣ አጋርነታችሁን፣ ቪዲዮን ደግሞ ላይክ ማድረጋችሁን በፍጹም እንዳትረሱ ስንል በዚሁ አጋጣሚ እያሳስብን በቀጣይ ምርጥ ቪዲዮ እስክንገናኝ ድረስ ቸር ቆዩልን።